ሻሎም ሻሎም ቅዱሳን በዓለም ዙሪያ ያላችሁ የጌታ ቤተሰቦች እንዴት ናችሁ? ስፔሻሊ አሁን በዚህ ሰዓት በኢትዮጵያ ላይ ያላችሁ እኔ አገልጋይ ሰንቲ ከጆሃንስበርግ ከሳውዝ አፍሪካ ነው። ግን ሰሞኑን በጣም እየተወራው ባለው በዚህ በወንድማችን በኢዩ ጩፋ ነቢይ ኢዩ ጩፋ ላይ እየተወራ ያለ የሐሰት ወሬዎች የውሸት ወሬዎች እየተካሄደ ነው። እንግዲህ ይሄ አንደኛ ከወንጌል አማኞች የማይጠበቅ ንግግር እየተወራ ነው። እኔ ማነው ካንስላ ነው ይሄ ካንሰር የምትለው ሰውየው የሚናገረው ንግግር ምንም ከወንጌል አማኝ የሚጠበቅ ንግግር አይደለም። እንዴት ነው አንድን ሰው ዘይት ይሸጣል እና ውሃ ይሸጣል ብሎ በሙሉ ድፍረት ሲያወራ እኔ በጣም ይገርመኛል። ዘይት እየሸጠ አዳራሽ ውስጥ ለምን የዛን ጊዜ አልያዛችሁም? ለምን ውሃ እየሸጠ ውሃ ሸጥክ ብሎ ህዝቡ ለምን አንገዛም ብሎ አያወራም ነበር? መቼስ ወንጌል አማኝ የሆነ ህዝብ ነው ሊገለገል ወይም ጸጋውን ለመከፋፈል የሚገባው በቤተ ክርስቲያን ውስጥ እና በቤተ ክርስቲያን ውስጥ መቼስ ሰው ዘይትን ምግብ ለመስራት ብሎ አይደለም የሚገዛው። ወይም ዘይት ተሽጦ ከሆነ ሱቅ ላይ ነው እንጂ የሚሸጠው። በእግዚአብሔር ቤት ላይ ዘይት ሽጣል ብላችሁ በሙሉ አፍ ስታወሩ አንደኛ እግዚአብሔርን መፍራት ያስፈልጋል። እግዚአብሔርን ሳትፈሩ በንግግራችሁ እግዚአብሔርን ሳትፈሩ በሙሉ አፍ ስትናገሩ ትልልቅ ሰዎች አንደኛ የእግዚአብሔርን ትልቅነት እና ወንጌል አማኝ ነኝ ትላላችሁ። ወንጌል አማኝ የሆነ ሰው ደግሞ አፍ እንዳመጣ አንድን ነገር ለመናገር ማሰብ ያስፈልጋል። you have to think እና ሳታስቡ ዝም ብላችሁ ማውራት አያስፈልግም። እኔ ነቢዩን ጩፋን አግደናል ቸርቹን አግደናል ብላችሁ ስታወሩ ዘይት እየሸጠ አንድ ሚመን በስተት መንገድ ከሆነ ወንጌል አማኝ የሆነ ሰው ዘይት አይገዛም። ዘይት ቀብቶ መጽሐፍ ቅዱስ ለመጸለይ እንዳለበት መጽሐፍ ቅዱሳችን ወንጌል ይናገራል። ከዛ ቃል ውጪ ነቢዩ ጩፋ ዘይት ሸጠ ብላችሁ ይሄ የሌለ ወሬ ያናፈሳችሁ ትውልድ ነፃ እንዳይወጣ ትውልድ ከስራት እንዳይወጣ በክርስቶስ ኢየሱስ አምኖ ድኖ እንዳይወጣ እየተደረገ ያለበት መንገድ ይመስለኛል። ለምን እኔ ያልኩት ካልሆነ ትውልድ ነፃ አይወጣ እንደማለት ነው የሚመስለኝ። ለምን አንድ አገልጋይ ወንጀል ሳይሆን እሱ እየሰራ ያለው ወንጌልን ነው እየሰራ ያለው ነቢዩ ጩፋ። ለምሳሌ እኔ ዘይቱን አምኜበት ተጸልዋል ብዬ ስጦታ የሚሰጠው ወይም ለምሳሌ ዘይት ተብሎ ተወራ እንጂ ተጸልዋል ተብሎም አልሸጠም። ለምሳሌ አንድ ሰው በራሱ ፈቃደኝነት ነው ለእግዚአብሔር ቤት መስዋዕት የሚሰጠው እንጂ በግድ ተገዶ በጅራፍ ተገርፎ በሽጉጥ ተጠምዶ አይደለም። አንድ ሰው ከኪሱ አውጥቶ ገንዘብን ሲሰጥ ማንም ማስገድዶ አይደለም። የእግዚአብሔርን ቤት ሰራለሁ ብሎ ነው አንድ ሰው ገንዘብ የሚሰጠው። እና የሌለ ወሬ በፈጠራ ወሬ እያወራችሁ የብዙ የነቢያትን ስም ካውንስላ ነኝ እያላችሁ የራሳችሁን ከርስ እየሞላችሁ ወንበዴ ሆናችሁ በየቢሮ የተሰቀሰቃችሁ እናንተ የወንጌል አማኝ መሳዮች እኛ ወንጌል አማኝን አትወክሉም። አማኝን ጴንጤን አትወክሉም። በጊዜ ከወንበራችሁ ውረዱ። እግዚአብሔር ከማይከብርበት ንግግር ዞር በሉ። አይመለከታችሁም። በቃ በማይመለከት ነገር እየገባችሁ የትውልድን መንገድ እየገታችሁ ነው። ትውልድ ርቆ እንዳይሄድ ለትውልድ ስተት እያስተማራችሁ ነው። ለምን
እኔ ተቸግሬ ያለው እኔ ትላንትና ባለፍኩበት መንገድ እለፉ አትበሉ። እናንተ ያለፋችሁበት ለምሳሌ አባቶቻችን ወንጌልን ሰርቶ ያለፉበት በራሳቸው ዘመን በነበረበት ኢንቫይሮንመንት በነበረበት ሶሻል ላይፍ ሰብኮ አልፈዋል። በነበረባቸው ጊዜ በቃ ወንጌልን በዛ ሰዓት ህዝቡ በነበረበት ሁኔታ ሰብኮ አልፈዋል። አሁን ደግሞ በእኛ ትውልድ ዘመን ወንጌል ባለበት ሁኔታ ይሰበካል፣ ይነገራል። ወንጌል በስልጣን ይሰበካል፣ ለበሽተኞች ይጸለያል። ትውልድ ነፃ መውጣት ካለ ነፃ ይወጣል። እንዴ አሁን ዘይት ብላችሁ የምታወሩት ስንት ነገር እየተሸጠ ነበር። በቤተ ክርስቲያን ውስጥ ጨረታ እየተደረገ በየቤተ ክርስቲያን ጨረታ እየተደረገ ካሴት እየተሸጠ መዝሙር እየተሸጠ ጨረታ እየወጣ ነው። ብዙውን ጊዜ የምንመለከታት ከልጅነታችን ጀምረን በኮየር ያደገን ሰዎች በየትልልቅ ቸርቾች ላይ ያደገን ሰዎች ነን። እኔ በበኩሌ ግን በዛን ሰዓት ላይ ለወንጌል ተብሎ ብዙ አይነት ጨረታ ይደረግ ነበር በቤተ ክርስቲያን ውስጥ። ዛሬ በኢዩ ጩፋ ላይ የሚጠናክሩ ሰዎች ማለት ነው ብዙ አይነት ነገር ሲደረግ ቆይተዋል። በዛን ሰዓት ላይ የት ነበራችሁ? አሁን አፎቻችሁን የምትከፍቱ ሰዎች ማለት ነው ወጣችሁ ኢዩ ጩፋ ስንዴ እንኳን ሰው ተጫርቶ ለወንጌል ስራ ተብሎ ይሰራ ነበር። ኦኬ ዘይት እንኳን በሃይላንድ ሽጦም ከሆነ ውሃ በሃይላንድ ሽጦም ከሆነ ምን ችግር አለ? ምንም እኮ ይሄ በራስ ፍላጎት ወይም በራስ ተነሳሽነት ነው አንድ ሰው አንድን ነገር ማድረግ ከፈለገ ማድረግ የሚችለው። በግድ አላደረክልኝም፣ በግድ ይሄንን ነገር አልፈጸምክልኝ ብሎ አንድን ሰው አስገድዶ ከቤት ዘርፎ እስካላመጣ ድረስ አንድ ሰው በራሱ ተነሳሽነት ተነስቶ ወንጌልን የሚሰራ ከሆነ ከራሱ ኪስ አውጥቶ በራሱ ፍላጎት የሰጠውን ሰው እናንተ ዘይት ውሃ ያላችሁ የትውልድን መንገድ በክፋት የትውልድን አይምሮ በክፋት የምትጠቀጥቁ ሰዎች ፕሊዝ ተመለሱ ከዛ መንገድ እግዚአብሔር ከማይከብርበት። ነገር ግን ትልልቅ ሰዎች ናችሁ፣ ጭንቅላታችሁ ፔስታል ሆኗል። በቃ ፕላስቲክ ምንም ባዶ ቀፎ። እንዴ እናንተ እንኳን ዘይት ውሃ ትላላችሁ እንዴ? አብርሃም እኮ ለእግዚአብሔር ሊሰዋ ሲወጣ አንዱን ልጅ ይስሐቅን በመከራ በጭንቅ ያገኘውን ይስሐቅን ነው ለወንጌል ሊሰዋ የወጣው፣ ለእግዚአብሔር ሊሰዋ የወጣው። ለምንድን ነው? በልጁ ጨክኖ የራሱን የገዛውን ልጅ እስከመሰዋት ድረስ ነው የደረሰው። ለምን? ለወንጌል። እናንተ እንኳን በዘይትና በውሃ ያላችሁ የነቢያትን ስም የምታጠፉት ምን ችግር አለ? ውሃ ተሽጦም ዘይትም ተሽጦ ወንጌል የሚሰራ ከሆነ ምን ችግር አለ? በስተት አይሁን እንጂ በእውነት መንገድ ከሆነ ምን ችግር አለ? ለወንጌል ከሆነ